ሰላም ጤና ይስጥልን። የቢሆን ዜና መረጃዎችን እነሆ። የጅጋ ከተማ ከንቲባ አጃቢ የጅጋ ከንቲባ በሆነው አስራቱና በጅጋ ሰላምና ደህንነት ቻሌ በሚባሉ ባንዳዎች ላይ የተሳካ ኦፕሬሽን ሰርቶ ፋኖን ተቀላቅሏል። ሌላው ባለፋ ወረዳ ሻውራ ከተማ የመሸገው ያገዛዙ ጥምር ኃይልን በመደምሰስ የወረዳውን ከተማ በቁጥጥር ስር ማዋል ተችሏል። አፋብን ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር በአርበኛ ማንዴላ አያዩና ሌሎች የኮር ከፍተኛ አመራሮችን ያካተተ አራቱንም ክፍለ ጦር በማቀናጀት ካራማራ ክፍለ ጦር፣ አድዋ ክፍለ ጦር፣ ኦሜዴዳ ክፍለ ጦርና ፊታውራሪ ገበየው ክፍለ ጦር እንዲሁም አርበኛ ምንያስን ጨምሮ የካቲት 15 2018 ዓ.ም ከቀኑ 7 ሰዓት የጀመረው እልህ አስጨራሽ አውደ ውጊያ 5 ሰዓት በወሰደ አውደ ውጊያና ያገዛዙን ጥምር ሰራዊት በመደምሰስ ከተማዋን መቆጣጠር ተችሏል። በጀግኖቹ መስዋዕትነት ከተማዋን ከመቆጣጠር ባሻገር ዲሽቃዎችን፣ ብሬኖችን፣ ስናይፐሮችን፣ በርካታ የነፍስ ወከፍ መሳሪያዎችን፣ በርካታ ተኳሾችን፣ ተሽከርካሪዎችንና ያገዛዙ የሚጠቀምባቸውን ቁሳቁሶች በቀላሉ በእጃችን ማስገባት ችለናል። በዚህ ለአስጨራሽ አውደ ውጊያ ነበልባሎቹ የመይሳው ካሳ ሁለተኛ ኮር ከ7 በላይ ትልልቅ የቁም ምሽጎችን በማስፈር በርካታ ቁጥር ያለው ያገዛዙን አራዊት ሰራዊት አፈር ከድሜ በልተውታል። ይህ በእንዲህ እንዳለ አገዛዙ ለግል ጥቅም በግዞት የታሰሩ በርካታ እስረኞችን ማስፈታትም ተችሏል። ይህ አውደ ውጊያ የተሳካ እንዲሆን አፋብን ጎንደር ጠቅላይ ግዛት የጣናው ብርጌድ ወደ ቀጠናው ተጨማሪ ኃይል እንዳይኖር ያላሳለሰ ጥረት አድርጓል። አውደ ውጊያው እስከተጠናከረበት ሰዓት ድረስም እንደቀጠለ ነው። ከሞትና ከምርኮ የተረፈው ያገዛዙ ጥምር ኃይል ከከተማው በመውጣት ወደ ኋላ እየፈረጠጠ ፋኖ እየተከተለ ፈቃደኛ የሆነውን እየማረከ ሰብአዊ እንክብካቤ እየተደረገለት ከዛ ውጭ ሆኖ እየተደመሰሰ ይገኛል። በዚህ አውደ ውጊያ አገዛዙ የሚተማመንበት የድሮን ቅኝት ከምንም ሊያድነው አልቻለም። ከሁለት ጊዜ በላይ የድሮን ሙከራ ተደርጎ ምንም ሊፈይድ አልቻለም። እንዲሁ ልጅ ኢያሱ ኮር 24ኛ ክፍለ ጦርና ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በጥምረት ጠላት ላይ ድል ተቀዳጅተዋል። የካቲት 16 2018 ዓ.ም በሰሜን ወሎ ዞን ሀብሩ ወረዳ ሰሪንቃ ቀበሌ መነሻውን ወልዲያ ከተማ ያደረገ ጠላት ከሌሊቱ 8 ሰዓት ጀምሮ ፋኖ ወዳለበት ቀጠና ማጥቃት ሞክሮ ከፍተኛ ኪሳራ ደርሶበት ተመልሷል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ልጅ ኢያሱ ኮር 24ኛ ክፍለ ጦር እንዲሁም ባለሽርጡ ክፍለ ጦር በዚሁ ቀን ጠላትና የቀጡ ቅጣት ቀጠው ወደ መጣበት ወልዲያ ከተማ መልሰውታል። ተጋድለውም ከንጋቱ 12 ሰዓት ጀምሮ ለአስጨራሽ ፍልሚያ እየተደረገ እስከ ማታ 11 ሰዓት የዋለ ሲሆን በውጊያው ከባድ ኪሳራ ያስተናገደው ጠላት ከባድ መሳሪያ በመወርወር በንብረትና በሰው ሕይወት ላይ ከፍተኛ ጉዳት ማድረሷል። ሞርተር በማስወንጨፍ የማህበረሰቡን ደን ከማቃጠሉም በተጨማሪ ከግለሰብ ቤት ላይ በመወርወር አንድ የቤተሰብ አባል በሙሉ ከባድ ቁስለኛ አድርጎ የተለመደውን ህዝብ የመጨፍጨፍ ተግባሩን አጠናክሮ ቀጥሏል። በተያያዘም ዜና መካነ ሰላም ላይ በመካነ ሰላም ግንባር ሙደለላ ተብሎ በሚጠራው አካባቢ ላይ በተደረገ ውጊያ ከ20 በላይ ያገዛዙ ወታደሮች ሲደመሰሱ 11 ክላሽንኮቭ መሳሪያም ተማርኳል። ወደ ጠላት ካምፕ ጥሶ በመግባት እርምጃ የወሰደው የፋኖ ኃይል ሙትና ቁስለኛ ካደረጋቸው ያገዛዙ ወታደሮችና ከማረካቸው መሳሪያዎች በተጨማሪ ቁልፍ ወታደራዊ ጠቀሜታ ያላቸው የጠላት ይዞታዎችን በቁጥጥር ስር ማስገባቱም ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ያወጣውን የምህረት አዋጅ ተከትሎ ከነሙሉ ትጥቃቸው እጃቸውን ለፋኖ የሰጡ ያገዛዙ ወታደሮች የታድሶ ስልጠና እየተሰጣቸው ሲሆን የምህረት አዋጁን ባልተቀበሉ ወታደሮች ላይ የሚወሰደው እርምጃም ተጠናክሮ ቀጥሏል። ሌላው 102ኛ ኮር ህግ ማስከበር ጀመረ። አፋብን ቴዎድሮስ 102ኛ ኮር በቀጠናው ያሉ የጠላት ተልዕኮ ተቀብለው በማህበረሰባችን ላይ ዝርፊያ፣ እገታ፣ ግድያ በሰራዊታችን ላይ እርስ በርስ መጠራጠር እንዲፈጠር ሌት ከቀን ሲሰሩ የነበሩ ፋኖ መሳይ ብልጽግናዎችን የማዝራት ስራ እየሰራ ይገኛል። በዚህም ቴዎድሮስ 102ኛ ኮር 22ኛ ክፍለ ጦር ቀጠና ከዚህ በፊት ያፋጎ 1ኛ ክፍለ ጦር አዛዥ የነበረው ቻላቸው አስናቀ የተሰጠውን ኃላፊነት ለግል ጥቅሙ በመዋል ከድርጅቱ የተሰጠውን ተተኳሽ ለግል ጥቅሙ በመሸጥ ለስልጠና የቀረቡ ሎጂስቲኮችን ለግሉ በመሸጥ የተሰጠውን ኃላፊነት ክዶ ሻለቃ ንሙት ያዛቸው ልጆችን በጠላት ተከበው እንዲመቱ በማድረጉና በልዩ ወንጀሎች ተጠርጥሮ ከኃላፊነቱ የወረደ ሲሆን በዚሁ 22ኛ ክፍለ ጦር ቀጠና ባህር ዳር ዙሪያ ወረዳ ሌሎች ግብረ አበሮችን በማሰባሰብ በህዝባችን ላይ የግፍ ሲፈጽሙ ቆይተዋል። በእነዚህ ጸረ ህዝብ ቡድኖች ላይ ኮሮ የህግ ማስከበር ዘመቻ መጀመሩና የዘረፍ መኖር የሚችሉበት አማራጭ የሌላቸው መሆኑን ሲረዱ ወደ አለቃቸው ብልጽግና እጅ ሰጥተዋል። እነዚህም ቻላቸው አስናቃ፣ ቢንያም ጋሻው፣ ጋሻ ታደለ፣
ቀኔ በዋናነት የሚጠቀሱ ናቸው። እንቻላቸውና ግብረ አበሮቻቸው በህዝብ ላይ ከቃል ኪዳን ቀለበት እስከ ጥሬ ብር መኪና ከማስቆም እስከ ሰው እገታ ከመዝረፍ እስከ መግደል፣ ህዝባችንን ከመብት ጥሰት እስከ ወግ ባህልና እሴት መናድ የደረሱ ወንጀል የፈጸሙ የብልጽግና ወኪሎች የነበሩ ናቸው። ህዝባችን ይህንን ድርጊት ሲፈጽሙ የነበሩ የጠላት ተወካይነታቸውን አውቆ እንዳይደናገር ስንል እናሳስባለን። ያለው አፋብኃይል ቴዎድሮስ 102ኛ ኮር 22ኛ ክፍለ ጦር ነው። ይህ ክፍለ ጦር ጥልቅ ተሃድሶም አድርጓል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 102ኛ ኮር 22ኛ ክፍለ ጦርን 3 ቀን የቆየ ሰፊ ውይይት አድርጎ ችግሮችን ለይቶና አስተካክሎ በአዲስ መንፈስ እንዲነሳ ማድረግም ተችሏል። ክፍለ ጦሩ በነበረው ግርማ እንዳይቀጥልና ሰራዊታችን ለወጣለት ዓላማ ታምነው ግዳጅ እንዳይፈጽም ስንጥር የሚፈጥሩ እባጭ ኃይሎችን የለየና የማይዳግም እርምጃ ለመውሰድ ያስቻለው ውይይትም ተደርጓል። ተቋማችንን የሚመጥኑና ለገቢ የሚያበቁ ውሳኔዎችም ተላልፈዋል። በፕሮግራሙ የኮር አመራሮች አርበኛ ኢንጂነር ዘውድ አለማዱኛ የኮሩ ዋና ሰብሳቢ፣ አርበኛ ታደሰ አስማረ የኮሩ ህዝብ ግንኙነትና አርበኛ ዘውዱ ሙላትና የክፍለ ጦር አመራሮች በተገኙበት ከሰራዊቱ ጋር ጥልቅ ተሃድሶ በማድረግ የወትሮ ዝግጁነቱ ከምንጊዜውም በላይ በማጠናከር ለሚደረገው ማንኛውም አይነት ተማሪ ግዳጅ ራሱን ዝግጁን አድርጓል። ሰሞነኛ መረጃዎች እነኚህን ይመስሉ ነበር።